إحرام مالت حج أدرجال لهون وي عمرة لا أدرجناو وي عمرنا حجنا عند لا أدرجناو بلو ما نيت مان كسوست عينات عنده النوم متمرطو إما حج فقط وي حج بتشانو عند إيه سينيت راسو حج بلونه من يسبو عمرة أدرجم معهون كزياس لبيك حجن يلان ويم دقمو حجنا عمران عندنا مسراو بلو ሁለቱን ማብሮ ለመስራት ይፈልጋል ይሄንን የሚፈልግ ሰው ሁለት አይነት አሰራሮች አሉ በቂራን ወይም በተመቶ ቂራን ማለት አብሮ በማያያዝ ይሄ ሰውዬ ምንድነው የሚያደርገው ኢህራም ያደርጋል ዑምራተን ወሐጅን ብሎ እዚህ እንደመጣ የዑምራ ስራዎችን ይሰራል ወደ መካ ከገባ በኋላ ከዚያ እንደደረሰ ደግሞ ሐጁ ሲደርስ የሐጁ ቀን ሲደርስ ደግሞ ለሐጁ ኢህራም ያደርጋል የሐጅን ስራ ይጨርሳል ይሄ ቃሪን ይባላል ሳይፈታ መሃል ላይ ማለት ነው በቃ ኢህራም አንድ ጊዜ እንዳደረገ ዑምራውን ጨረሰ ሐጁን አድርጎ ይፈታል ባንድ ላይ ሁለተኛው አፈጻጸም ደግሞ ተመቱዕ ይባላል ተመቱዕ ማለት ደግሞ ምንድነው በዑምራው ኢህራም አድርጎ ይመጣና ዑምራውን ሰርቶ ከጨረሰ በኋላ ተፈቶ ይሰነብታል ሐጁ ቀን የሐጁ ኢህራም ማድረጊያ 8ኛው ቀን ሲደርስ ካለበት ቦታ ኢህራም አድርጎ ወደ ሚና ይሄዳል ስለዚህ እዚህ ቦታ ላይ ምንድነው የሚፈጠረው በሉኛ የሚፈጠረው ስተተው መጀመሪያ የሚሰራውን የሐጅ አይነት አለመለየት ራሱ ስተት ነው ይሄ አንዱ በጣም ወሳኝ ስተት ምንለው ነው ለዚህ ነው እንግዲህ ወደ ሐረም ከመጣ በኋላ ሐጁ ስንጠይቀው ምንድነው ያረካለው ምንድነው የነየትከው ስንል ወላ ያቀም እኔ ሐጅ ላረግ ነው ዑምራ ማረጋለሁ ይላል ሰላም አብረን የነየትከው አዎ ከዚያ ደግሞ እርዳለብህ ሲባል እንደገና ደግሞ እኔ እኮ ሐጅ ብቻ ነው ማደርገው ይርበተበታል እንደዚህ እንዳትሆን እዚያው ሆነህ ለይተህ ሐጁን ብቻ የሚያደርግ ሰው ምንድነው የሚያደርገው ዑምራንና ሐጅን አንድ ላይ አድርጎ የሚያደርገው ምንድነው የሚያደርገው ዑምራን ሰርቶ ተፈቶ እንደገና ሐጅን ኢህራም አድርጎ የሚያደርገው ምንድነው የሚያደርገው የሚለው ነገር ለይቶ መምጣት መማር ያስፈልጋል ያልነው ለዚህ ነው